በዓለም ላይ ያሉ ሀያላን ሀገሮች የካማካዚን ድሮኖችን በመጠቀም ከፍተኛ የውጊያ የበላይነት ይወስዳሉ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። እነዚህን ድሮኖች በመጠቀም ድርጅታችን ላለፉት 3 ዓመታት በጠላት ላይ ተከታታይ የሆነ ጥቃት መፈጸም ከፍተኛ ጉዳት እያደረሰ ቆይቷል። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገናል። አፋብን ሸዋ ጠቅላይ ግዛት እዝ በኢትዮጵያ ይህን ቴክኖሎጂ ለውጊያ መጠቀም የቻለ ቀዳሚ ድርጅት ሲሆን የመጀመሪያ የአየር ኃይል ክፍል ያቋቋምነው በህዳር ወር 2016 ዓመተ ምህረት ሲሆን የመጀመሪያ ጥቃቱን በቀን 23 የካቲት 2016 ዓመተ ምህረት በተሳካ ሁኔታ መፈጸም ችሏል። ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። ድርጅታችን በዚህ ሳይወሰን ለህዝብ ይፋ ያላደረግነው ወታደራዊ የበላይነት ሲያጎናጽፈን የሚያስችል በርካታ የቴክኖሎጂ ውጤቶችን ባለቤት መሆናችንን እንደ አማራ መላው ደጋፊያችን ኩራት ሊሰማው ይገባል።